ቁሚ ቆሜ ነው እኮ ቆሜ ነው። ኧረ አልቆምሽም እንዴ? ንቀት ነው የማቆሚው። የሁለት ብር ኢንተርኔት ከሚጠቀም ድሃ ወለድሽ። ከዛ የኢትዮጵያ ሕዝብ ፈረደበት እንዴ። መጀመሪያ አስቡ። ይሄ ሰውዬ እኔን ማብላት ማጠጣት ለልጄ ወተት መግዛት ይችላል ወይ ብላ ስነ ስርዓት ለዚህ ክብር የሌለቅ መሀይም የተማርክ እኮ ለዚህ አንቺ መሀይም እኮ ነሽ። አንተ ተካውራ ነገ ፎቶ ከለጥፌ ነው ቪዲዮ እንሰራለን። ሰላም ሰላም፣ እንዴት አላችሁ የድርሻ ቲዩብ ተከታታዮች? የድርሻ ቲዩብ ነው። እኔ ደግሞ ድርሻ ነኝ። ምን ፍለጋ መጣሽ? ዛሬ ከተለመደው ውጪ ሀቡን ይዤላችሁ መጥቻለሁ። ዛሬ የሀቡን ቁም ነገር አዘል አዝናኝ እንዲሁም ምክር የተቀላቀለባቸው ላይቮቿን ይዤላችሁ መጥቻለሁ። ሼር፣ ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ማክሰኞ ችግር ነው የምናዳምጠው። የሀቡ ስኬጁሎች ናቸው እነዚህ። ችግር ከሌለ ታካሚ ከሌለ ገጠመኝና ቀልድ እንሰማለን። ሮብ የፍቅር ታሪክ እናዳምጣለን፣ ወይንም አስተማሪ ታሪክ። ከሁለት አንዱ የፍቅር ታሪክ ካለ የፍቅር ታሪክ ቅድሚያ እንሰጣለን፣ ከዛ አስተማሪ ታሪክ ማለት ነው። ከዛ ሐሙስ ችግር ክርስትና ተነስተዋል። ልጆች ተነስተዋል፣ ሁለቱም ኦፍኮርስ። ባልሽ ነፃነት የቱ ጋር የሰጠሽ ልጆችሽን ክርስትና ካስነሳሽ በጣም ወድጄ ፈልጌ። ምክንያቱም ባሌ በጣም ጥሩ ሰው ስለሆነ ልጆቼ ልክ እንደ ባሌ አይነት ጥሩ ሰዎች እንዲሆኑ ስለፈለግኩኝ ክርስቲያኖች እንዲሆኑ እኔ ፈልጌ ወድጄ ፈቅጄ በጣም በኩራት የትም ቦታ ሄጄ ባሌና ልጆቼ ክርስቲያኖች ናቸው ስል በኩራት ደረቴን ነፍቼ ነው እማፍርበት ከመሰለሽ። እኛ ልጆቼ ክርስትና በመነሳታቸው ፈልጌና ወድጄ ፈቅጄ ነው። ምክንያቱም ልክ እንደ አባታቸው ጥሩ ሰው እንዲሆኑ አባታቸው ጥሩነቱን ስላሳየኝ ጥሩ ሰውነቱን ስላየው ልክ እንደሱ ሰው አክባሪ፣ ትሁት፣ ጥሩ መልካም ሰው እንዲሆኑ። ሙስሊም ነኝ። ወንድሞቼ፣ አባቴ፣ ቤተሰቦቼ ሙስሊም ናቸው። ሙስሊም መጥፎ ነው ጥሩ ነው አላልኩም። ያልኩት ባለቤቴ ክርስቲያን ሆኖ መጥፎ ሰው ቢሆን ኖሮ ልጆቼ ክርስቲያን እንዲሆኑ አልፈቅድም ነበረ። ባለቤቴ ክርስቲያን ሆኖ በጣም ጥሩ ሰው ስለሆነ በጣም መልካም ሰው ስለሆነ ኦኬ፣ ለዛ ልክ እንደ አባታቸው መልካም ሰው ስለሚሆኑ መብቴ ነው በገዛ ልጆቼ የፈለግኩትን ሃይማኖት እንዲከተሉ ማድረግ። ልጆቹ የኔ ያረገዝኳቸው እኔ፣ አምጬ የወለድኳቸው ተሰንጥቄ እኔ፣ የማዘባቸው እኔ። አትጨነቁ። በነገራችን ላይ እኔን ጨምሮ ብዙዎቻችን ከሀቢባ የምንወድላት ነገር፣ በእርግጥ በጣም ብዙ የሚወደድ ነገር አላት ሀቢባ። የመጀመሪያውና ቀዳሚው ይመስለኛል ኮንፊደንሷ፣ በራሷ ያላት መተማመን፣ በቤተሰቦቿ ያላት እምነት፣ ለባሏ ያላት ፍቅር፣ ክብር፣ ቀጥሎ ልጆቿን የምትንከባከብበት መንገድ። ከዛ በኋላ ደግሞ እኔ ሀቢባን ፈጣሪ ምን ሰጥቷታል ብዬ አስባለሁ። የሚገርም የመናገር ችሎታ፣ የሚገርም የንግግር ችሎታ፣ ሰዎችን ተናግሮ የማሳመን ችሎታ፣ በጣም ከፍተኛ የማሳመን ችሎታ አላት እና እሱ ነገሩን በጣም ወድላታለሁ። እና ከሀቢባ እናንተ በጣም የምትወዱላት ነገር ምንድን ነው? ኮሜንት ሴክሽን ላይ አስቀምጡ እስኪ። ማን አግብቶ ማን ይቀራል? አግቢ። ማን አግብቶ ማን ይቀራል? አግቢ። በቃሽ ጅንጀና፣ ወደ ቁም ነገር ሂጂ። አግብተሽ ልጅ አያምጣውና ትዳሩ ባይሰምር እንኳን ልጅን የሚያህል ነገር ይዘሽ ትወጫለሽ ከዛ ትዳር። ሌላ ደግሞ ሀቢባ ሶሻል ሚዲያ ላይ ትዳርን ከሚያበረታቱ፣ የትዳርን ክቡርነት ከሚያሳዩ፣ በትዳራቸው ደስተኛ ከሆኑ ሴቶች የመጀመሪያዋና ቀዳሚዋ ናት። ይህንንም አስተውያለሁ ስለ ሀቢባና ትዳርን በጣም ታበረታታለች። ነገር ግን መስፈርቶች አሏት። የሁለት ብር ኢንተርኔት ከሚጠቀም ድሃ ወለድሽ። ከዛ የኢትዮጵያ ሕዝብ ፈረደበት እንዴ። መጀመሪያ አስቡ። ይሄ ሰውዬ እኔን ማብላት ማጠጣት ለልጄ ወተት መግዛት ይችላል ወይ ብላችሁ አስቡ ስል ስናገር ሀቢባ ከድሃ አትውለዱ ትላለች። ከድሃ አትውለዱ አላልኩም እኔ፣ ሰርቶ ከማያበላ አትውለዱ ነው ያልኩት። ዞራችሁ እኔ ላይ ነው። በነገራችን ላይ እነዚህን የቪዲዮዎች እየተጠቀምኩ ያለሁት ኦሪጂናል ቪዲዮቹን ስላጣዋቸው ነው። ምናልባት ቆየት ስላሉ ሊሆን ይችላል፣ ግን ላገኛቸው አልቻልኩኝም እና ሀሳባቸው በጣም ደስ ስለሚል ነው ያቀረብኳቸው። እንዳልኳችሁ ነው ሀቢባ በጣም ትዳርን ታበረታታለች። ትዳር ከሚወዱ ሰዎች እና ትዳርን እንድንወድ ትዳራችንን እንድናከብር ከሚመክሩ ኢንፍሉዌንሰሮች የመጀመሪያዋ ናት። ነገር ግን እንዳልኳችሁ መስፈርቶች አሏት። የመጀመሪያው መስፈርቷ ስራን ከማይወድ ዓላማ ከሌለው ራዕይ ከሌለው ሰው ጋር ጭራሽ እንዳትጋቡ የሚል ነው። ቀጥሎ ደግሞ ከማያከብራችሁ ሰው ጋር ጭራሽ ሪሌሽን እንዳትጀምሩም ትላለች እና ደስ የሚሉ ምክሮችን ትሰጣለች፣ በተለይ ለማዳም ቅመሞች። ባለቤትሽ ማለት ነው
ኢቴም ምን ያገባው ኢቴም ስሚል ኢቴም ይመቸው ያቀብራራ ጎንደሬ በቃ እኔ ዘረኛ አይደለሁም እንጂ ልንገርህ እኔ ዘረኛ አይደለሁም ግን የጉራጌ ሚስት ያገባ ወንድ ምንም ይሁን ብሄሩ እሱ የጉራጌ ሚስት ካገባ በጣም አትራፊ ነው አይከስርም በጣም እድለኛ ነው በሁሉ ነገር ይሄን ብቻ መናገር ፈልጋለሁ እኔ ግን ዘረኛ አይደለሁም ሌትስ ጎ እንሂድ እንጀምር እኔም ዘረኛ አይደለሁም ግን የጉራጌ ሚስት ከየት ነው የሚገኘው እንዴት ነው መርካቶ ነው ወይስ የት ነው በቀላሉ አይገኝም አባቴ ዝም ብሎ አይገኝም እንዴት ነው እናንተ የተጣበሳችሁት እንዴት ነው የተጣበሳችሁት የጉራጌ ሴት ባል ስትመለምል ጎበዝ ነው ይሰራል ወይ አንደኛ የምታየው ስራ ይወዳል ወይ ነው በቃ ትልቁ መጀመሪያ የምታየው ስለ ቁንጅናዋ ስለምኑ ስለ ቁመናው ስለ ገለመሌው አታይም የምታየው ይሄ ሰው ስራ ይወዳል ወይ ስራ ይሰራል ወይ ምንም ሰርቶ ያስተዳድራል ወይ የሚለው ነው የምታየው ሴቷ ስለ ውበቱ ስለ ስታይሉ ሺዶን ጊቨሽት ስለዚህ ጋይስ በዚህ አጋጣሚ አሪፍ እንትን የተሰጣችሁ ዳይ ጋይስ ዳይ ኢቴም ማግቡ ጋይስ ኢቴም ማግቡ አይ ይመቻች ለማንኛውም እግዚአብሔር ሲባርክ ነው እንጂ እኔ እንደዚህ በዚህ ማምን ሰው አይደለም እግዚአብሔር ሁሉንም ሲባርክ ሁሉንም ፍጥሮት በጣም ፓወርፉል ናቸው ኢነርጂ ናቸው ግን አንዳንዴ ለዘብተኛም አለ ከሁሉም እና ይመቻችሁ የኔ ያው ዛሬ ሀቢባ በነገራችን ላይ ቀላል ሰው እንዳትመስላችሁ ቲክቶክ ላይ ከእናንተ ጋር ቁጭ ብላ ስራ እየሰራች ነው ትውልድን እየቀረጸች ነው ቤተሰቧን በገንዘብ ሰፖርት እያደረገች ነው ባሏን እያገዘች ነው እራሷ ኮንፊደንሷን ቢውልድ እያደረገች ነው እና ዛሬ የምናወራው እንዳልኳችሁ ስለ ሀቢባ ነው ብዙ ጥሩ ነገሮቿ ይበዛሉ እኔ ከሀቢባ መጥፎ ነገር አላየሁም እስከዛሬ ድረስ እና ሀቢባ እንዲህ ናት የምትሉትን ነገር ደግሞ ኮሜንት ላይ አስቀምጡልኝ እናንተ ደግሞ የምትወዱላትን ነገር ቅር ያላችሁን ስለ ሀቢባ የሚሰማችሁን ነገር ኮሜንት ሴክሽን ላይ አስቀምጡ እኛ በ2026 ወንዶች ላይ መፍረድ አቁመን ሴቶችን ማንቃት ብቻ ነው ስራችን ሴቷ ትንቃ ካለበለዛ እራሷ ናት ከልጅ ጋር ተዘፍዝፋ ቤት የምትውለው እራሷ ናት ህይወቷ ወደኋላ የሚቀረው ወንድ ልጅ ማህፀን የለውም ማስረግዙ ለጥ ማለት ይችላል ስለዚህ ምን አለ መሰለህ አሁን እሱ ስላደረገው ስህተት ለማውራት እሱን ሌላ ነገር ለማድረግ ምናምን አይደለም ሴቶቹን ስለማንቃት ብቻ ነው ማለት ይበቃዋል ያላባት የሚያድጉ ልጆች ከሱ መውጣት የለባቸውም ነው እንጂ ስለሱ ስላደረገው ነገር እሱን ሚዲያ ለማስተላለፍ አይደለም አሁንም እሱ ላይ ነሽ ከሱ ባይወጣ ከሌላ ወንዶች ይወጣል ሴቶች ልጅ ማሳደጊያ ገንዘብ ሳይኖራችሁ ዝም ብላችሁ ሄዳችሁ ወንድ ላይ አትለጠፉ አንደኛ ሁለተኛ የማይፈልጋችሁ ወንድ ላይ አትለጠፉ ሶስተኛ ወንዱ መውለድ ሳይፈልግ በግድ አትውለዱ ይህንን ነው ለሴቶች የምናስተምረው መከላከያ ተጠቀሙ እሱ ከ2 ዓመት በፊት ልጅ መውለድ አልፈልግም እያለ አንቺ መከላከያ መጠቀም እየቻልሽ እኔ ያልኩት እኮ ሀቡዬ እሱ መከላከያ አልተጠቀምሽም እኔ ነኝ ከ2 ዓመት በፊት እሺ ለመከላከያ አልተጠቀምሽም አላውቅም እሱ ማለት ወስጃለሁ እኮ ይሄ ምድር ኪኒኒ ወስጃለሁ ግን አላውቅም እንዴት ነው እንደተፈጠረ አላውቅም ሀብዬ የምር መጣ ምንም ላደርገው አልችልም አላህ ሰጠኝ አይደለም መጣ እንትን አይደለም ማለት ይሄ ባህራም የሆነ ነገር አይደለም ከመጣው ከይምጣ ብዬ ተቀበልኩትኝ እሱ እንዳለው ከሱ ጋር ተስማምቼ ማስወረድ አልፈለኩኝም እኔ ገብቶሻል አይደል ሰጠኝ ዛሬ ላይ ሰጥቶኝ ቲክቶክ ላይ አንደኛ ግንባር ቀደም የሴቶች ጠበቃ ናት ሀቡ በተለይ እንዳልኳችሁ ለማዳም ቅመሞች አንቂ በፊት ላይ የማዳም ቅመሞች አረብ ሀገር ሄዱና ያን ያህል አክሰስ የላቸውም ስለ ውጭው ዓለም የሚሰሙበት ምን እየተካሄደ ምን እየተፈጠረ እንደሆነ አያውቁም እና ረጅም ዓመት እዛ ሰርተው ከመጡ በኋላ ሁሉ ነገር አስቀምጠውት እንዲሄዱት እንዲያገኙት ይፈልጋሉ ይጠብቃሉ እና ያ ደግሞ ይጎዳቸዋል ኤክስፔክቴሽን በጣም ይጎዳል እና አሁን ላይ ግን በጣም ቲክቶክ ህዝቡን እያነቃ ይገኛል በጣም በሺዎች የሚቆጠሩና በሚሊዮን የሚቆጠሩ እህቶቻችን አረብ ሀገር እንዳሉ እናውቃለን እነሱን በጣም የማንቃት ስራ እየሰራች ትገኛለች ሀቡ በቀደምትነት ሴት አምጥቶ አብራው እንድታክም የሚፈልግ ወንድ ብቻ ነው ሴት የሚለምነው ስኬታማ ወንድ በስራው ስኬታማ የሆነ ህይወት ያለው ወንድ ሴት አይለምንም ሴቷ ናት የምትሄደው ወደሱ ገባሽ ከስኬታማ ወንድ ጎን መቆም ትፈልጋለች እሷም ስኬታማ መሆን ትፈልጋለች ስራም አላጣ ጊዜም የለው ስኬታማ ወንድ በየኮመንቱ እየተርመጠመጠ ሴት የሚለምን
ከዛ ደግሞ ስትናገር አስተውላችሁ ከሆነ ሀቡ ለነገ ለወደ ኋላ ምናምን የምትለው የምትደባብቀው ነገር ምናምን የላትም። ፊት ለፊት እንቅጭ እንደዚህ ነው ብላ ሁሉንም ነገር ፍርጥርጥ ፊት ለፊት ነው የምትናገረውና ይሄ ነገሯን በጣም ያስደስተኛል። እዛው ነው በቃ ፊት ለፊት ያለውን ነገር ተናግራ ትጨርሳለች። ቪዲዮ አብራ እስኪ በእናትሽ ዝም በይ አንተ ዝም በል። ስነ ስርዓት ይዘህ ነው የምታወራው እዚህ ቤት። እሺ ምንድን ነው አንቺ ደግሞ ስነ ስርዓት ለክብር የሌለህ መሀይም የተማርክ ብትሆን አንቺ መሀይም እኮ ነሽ። ስርዓት ይዘህ ካውራ ነገ ፎቶ ክለጥፌ ነው ቪዲዮ ምሰራለህ። እዚህ እያመጣክ ሰው እየጣልክ ይህን አንድ ፍሬ ፂም በቅጡ ያላወጣ ልጅ አምጥተህ እዚህ ዱባይ ምድር አስፋልት ላይ ጥለኸው ተርቦ እኮ ነው እሷ አንስታ ከመንገድ ላይ ቤቷ አስገብታ ያበላችሁ። የእኛ ነው ይላል። ያንተ ከሆነ እኮ በመደገፍ ነው የምታሳየው። ከወደቀበት በማንሳት በማብላት በማጠጣት አስርበህ በሰው ሀገር ጥለኸው ደግሞ አፍን ሞልተህ ታወራለህ። በመጀመሪያ ደረጃ ስታወራ ክብር ይኑርክ። እሺ ለራስህ ክብር ካለክ ከዚህ በኋላ ዩቱብ ስታወራ ክብር ከሌለክ ለቅዬ ነው ማባረር። ፎቶ ክለጥፌ ነው ቪዲዮ እንሰራለን። ከዛ የምታመጣውን አብረን እናያለን። የምትገርም ጀግና ሴት ናት እንዳልኳችሁ። ምንም የምትፈራው ነገር የላትም። ምን ይመጣብኛል የምትለው ነገር የላትም። እያንዳንዱ ነገር በመረጃና በማስረጃ ቁጭ ብላ ትጽፋለች፣ ትይዛለች። ከዛ በኋላ በቃ ወደኋላ አይደለም። ለማንኛውም ሰው ትጋፈጣለች። ተበድሏል ብላ ላመነችበት ሰው በሙሉ ተሟጋች ናት። የኔ እናት እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። ባለትዳር ነኝ አለ ሴቷ ሰውዬ። የባለትዳር ሴት አትሰማም? ያምቃል። ኧረ ወደዛ ያማታል። የምን ባለትዳር ነኝ ትላለች? ዩዘር እንደሆነ ይሳሙት፣ አንቺ ነው ይሳሙት። እንዲህ ብለህ መተህ እዚህ ጋር ስትሰማ እና ግንባርሽ እንደዚህ አድርጊኝ ነኝ ዋና አልኳት። አንቺ እሷ ነው የናዝሬቱ ኢየሱስ። ኧረ እኔ አንቺን አይደለም የሳምኩት እኔ እናት። እና ወደ ሌላ ምን ትመጣለህ? ቆይ ላይቮቿን ደግሞ ሰብሰብ አድርጌ አንድ ቀን አመጣላችኋለሁ። በጣም የሚያስቁ ላይቮች አሏት። ዩዘር ይሄን እናት ምን ቸገረሽ? ምን ትሆኚ ታውቂያለሽ? በተለይ ከናሆም እና ከፊት አውራሪ ጋር በጣም የሚያስቁ ላይቮች አሏት እና ይህንን ቪዲዮ ከወደዳችሁት ፓርትቱ ስሪልን በሉኝ፣ ሰብሰብ አድርጌ ያመጣላችኋለሁ። ቲሸርትክ ተቀዶ ስላየው ነው። እሺ እኔ ጠያልኩ ልግዛልህ ያልኩህ የባህል ልብስ ልገዛልህ እፈልጋለሁ። እሺ ያለህበት አካባቢ የአበሻ ልብስ መሸጫ አለ? አለ። እሺ በቃ ስልክ ቁጥርህን ስጠኝና ቪዲዮክን አብራው። ስልክ ቁጥርህን ስጠኝና አንተ ገዝተህ ግዛ። እኔ ላስገባልህ አንተ ግዛ። ገዝተህ ግን አሳየኝ ለብሰህ። እሺ 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 ስልክ ቁጥርህን ንገረኝ። 86 ከዛ ደግሞ የሚገርም የሚራራ ለሰዎች የማይጨክን ልብ አላት። እንደምታዩት ነው ላይቭ ላይ ከሰዎች ተብትባ ብቻ አይደለም ከራሷ ከኪሷ አውጥታ በጣም ብዙ የረዳቻቸው ሰዎች አሉና በጣም ብዙ እርዳታዎችን ታደርጋለች። እርዳታ ከማሰባሰብ ውጪ ከራሷ ከኪሷ እያወጣች ትደጉማለች ሰዎችን። ቆንጆ እኮ ናት ግን ፊልተሩንም ባታደርግ ባክግራውንድ ላኪልኝ ዋትስአፕ ላይ አላየንሽም ሀብዬ ላኪው ለኔ እኔ ላልኩ ሀብዬ ደግሞ አላየንሽም ትላታለች። ግን ቆንጆ ናት ያለ ፊልተር ነው። ቆሜ ነው እኮ ቆሜ ነው። ኧረ አልቆምሽም እንዴ? ንቀት ነው የማቆመው። ወይኔ እኮ ወንበሩ እኩል ናት። ቆማለች እንዴ? እስኪ ቻሌንጅ አጭር ናት በጣም። ዛሬ የሀቡን አዝናኝና ትምህርት ሰጪ ቪዲዮዎችን የሰበሰብኩበት ፕሮግራም ይሄንን ይመስላል። ከወደዳችሁት ፓርትቱ ስሪልን በሉኝ፣ ፓርትቱ ሰራላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻው።